ያዘች ጋር ቴክ ያልተደረገ እሱን ቴክ ሊያደርገው ነው አይቲንክ ይመስለኛል። እሱን ቴክ አድርገው ወላሂ እሱን እና አዞፍ ጋር በረበን አጥይሩስ ይብና ምን ይሻላል? ግራ ገባኝ በእናትህ። አካውንቱ ብሎ ሆኗል። ዶንት አንደርስታንድ በቃ ብሎ ሆኗል አካውንቱ። አዛና በጣም ደስ በጣም በይኔ መጣው በቃ $10 ነበረ ባንሻ ካፒታል ከዛን አስገባው ኤክስቼንጅ ላይ $8.71 ሆኖ የገባው ውስጥ 1 ምናምን 1.7 ምናምን ይመስለኛል። እንደዛ ካቻ ፊ ቆረጡ የኔትወርክ ፊ ማለት ነው። ከዛም በኋላ ያን ፊ ወደ 8.71 ነው የገባው። በዛ ተያርኩ ስቶፕ ሎስ $5 ነበር ያደረኩት። $5 አርግቼ ምንድነው ቴክ ፕሮፊት ደግሞ $45 ነው ያልኩት። which is በጣም ማርኬቱ እኔ ስቶፕ ሎስ ቴክ ፕሮፊት ካረኩበት ደረጃ ለመውረድ ወደ ስቶፕ ሎስ ወደ 1 ቀን ምናምን ይፈጀው፣ ብዙ ሰዓታት ነው የፈጀው። ያንን 5 ሚኒት ቻርት ላይ አፕል አርግቼ እያየሁት እንደዚህ አንተ ነው በመጣ በቃ ነው። ከዛም በኋላ አስመልሳለሁ የሚል ሪቨንጅ ትሬድ USD USD ጎልድ ኧረ በቃ ብዙ እንትን ላይ በጣም $8 ያልገባሁት እንትን የለም። ኢሞሽናል ነበር ቼክ ሳደርግ ነበር። 2 ፈጥኜ ነበር የገባሁት ወደ ትሬድ። ኮንፈርሜሽን አልጠበኩም ነበር። ፈጥኜ ገባሁ፣ ሪቨንጅ ትሬድ ገባሁ፣ ብዙ ፔር ገባው። እስከ ሎት ሳይዝ 0.04 ነው የገባሁት። ኢቭን ናት ማይክሮ ሎት 0.01 አይደለም 0.04 $8 አካውንት። እነዚህን ትምህርቶች ተምራለሁ። ቶሎ መግባት የለብኝም፣ ሪቨንጅ ማድረግ የለብኝም፣ ስቶፕ ሎሲን ታይት ማድረግ አለብኝ፣ አዘድግና ሎት ሳይዝ መቀነስ አለብኝ። እነዚህ ትምህርቶች ተምራለሁ። ኔክስት ደግሞ እስቲ እግዚአብሔር ከፈቀደ እናያለን። ወላሂ እስቲ ብቻ በጣም ደብሮኛል። አሁን የቀረኝ $0.41 ነው። ምንም ኢቨን እንኳን የስፕሪድ እና የኮሚሽን ክፍያ ራሱ ይችላል። በሳይለም በጣም ኢሞሽን ተረዳሁት። ፎሬክስ ትሬዶች እናቴ